መንገደኞች የኢትዮጵያ አየር መንገድ ከትግራይ ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ በየቀኑ በሚያደርጓቸው በረራዎች ለመጓዝ ትኬት ከቆረጡ በኋላም ከወትሮ በተለየ ከ2 እስከ 3 ሳምንታት ወረፋ ለመጠበቅ እየተገደዱ መሆኑን ዋዝማ ከምንጮቹ ሰምታለች። በርካታ የክልሉ ወጣቶቹ ከቅርብ ጊዜ ወዲህም በክልሉ የሚካሄደውን የግዳጅ ወታደራዊ ምልመላ በመሸሽ በየብስ ትራንስፖርት ለመውጣት እየሞከሩ ቢሆንም በኬላ ላይ በሚደረገው ጥብቅ ቁጥጥር ሳቢያ በርካታዎቹ ከክልል መውጣት እንዳልቻሉ መረጃዎቹ ያመለክታሉ። ዶክተር ደብረጽዮን የግዳጅ ወታደራዊ ምልመላን አወድሷል። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተናል ጄኔራል ታደሰ ወረደ ስልጣን ቀምተው የክልል ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ባደረጉት ንግግር በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ ቁጥር 366/2018 አወደሱ። ፕሬዝዳንቱ ይህን አዋጅ የትግራይ ህዝብ ህልውና ደህንነት ለማረጋገጥ የወጣ ዓለም አቀፍ ተሞክሮ መሰረት ያደረገ ተገቢ መሆኑን ገልጿል። አያይዞ የብልጽግና ስርዓት ለሰላም ዝግጁ ስላልሆነ ትግላችን ትርጉም ያለው ደረጃ ማድረስ ይገባል በማለትም የከቲት ጥሪ መስል መልእክታቸውን አስተላልፏል። የህወሓት የሚዲያ ሚሊሻ አክሳሪ ፕሮፓጋንዳ ለጌታቸው በጠሩት ሰልፍ ላይ የተገኘው ትግራይ ሳይሆን ገሙዝ፣ ጋሞና ኦሮሞ ነው በማለትም ሰልፈኞችን ለማኳሰስ ሞከሩ። ምናውቃችሁ ሲባል የሰልፈኞቹ መልክ የትግራይ አይደለም የጋሞ ጉሙዝና የኦሮሞ መልክ ነው ያየነው በማለትም ያስረዳሉ። ይህም የሞኝ ፕሮፓጋንዳ በሁለት መንገድ ሲያስረዱ፣ አንደኛም እንዲህ አይነት የወረደ አስተሳሰብ ኦላና ጎሞዝ በትግራይ አጋርነት አሰልፈን ብልጽግናን እንፋለማለን ከሚል አካል አይጠበቅም። ሁለተኛ ጥቂት ከህወሓት ያባረርናቸው ጥሩ ትግራዮች ወይም የአብይ ፕሮፓጋንዳ ናቸው እንጂ የተቀረው ኢትዮጵያ በሙሉ እኛ ወደ 4 ኪሎ መመለስ በጉጉት እየተጣበቀ ነው ሲሉም ያስረዳሉ።